ሰውም ሰልችቶሃል፣ ለእኔም አቅተሃል። ውጣልኝ በእናትህ ቢል ኖሮ ቸር ነውና ምሕረቱ አሁንስ በቃኝ እስኪል ነውና ቸር ነውና ዛሬም ራሱን ደገምክ እስኪል ነውና ቸር ነውና አሁንስ ይበቃል እስኪል ነውና ቢል ኖሮ ምን ይውጣን ነበርና ነው። ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔር ነው ይመስገን። የእግዚአብሔር ምሕረት ማለት አማን በዚህ ሰዓት ራይት በዚህ ሰከንድ ማይክሮ ሰከንድ ውስጥ እችን ንግግር እየተናገረ ባለበት ሰዓት መኖር የማይገባው ሰውዬ ህይወት ሲቀጠልለት ማለት ነው። እግዚአብሔር ምሕረት ዊዛውት ኤኒ ፕሪኮንዲሽን ጠብ ሊያደርገኝ የሚችል አይነት ደካማ ሰው ነኝ። እችን ማይክሮ ሰከንድ እንዳላልፍ ይበቃል አማን እፍ ያለብኝን አርጎ ሊወስድ የሚችል ጌታ ምሕረት ላርግለት ብሎኝ የምኖር ሰው ነኝ ነው። እግዚአብሔር ምሕረት በዚህ ልክ ነው የምንረዳው። ለምሳሌ መኪና ላይ ሞተር አለችኝ ትንሽ ሪዘርቭ ትባላለች። ነዳጅ እያለቀ ሲመጣ ቤንዚን እያለቀ ሲመጣ በሰቀቀን ነው የምትሄደው። ሪዘርቭ ውስጥ ከሆንክ የሆነ ቦታ ላይ ያቆም ይችላል አጣቀም ኦልሬዲ ዋናው አልቋል ጌጁ ያሳያል ምናምን እና በሰቀቀን ትሄዳለህ። ቀስ እያልክ ትሄዳለህ። ወይም በፍጥነት ያለህን ንብረትህን መኪናህን ኦር ሞተርን ለማቆም ትሄዳለህ ወይም ትሞላዋለህ ነው። በአጭሩ ምን ማለት ነው? ሪዘርቭ ውስጥ ካለ ሰቀቀን የምታመልጠው ስትሞላ ነው። ራይት። ያለ እግዚአብሔር ምሕረት ማለት የሰው ኤግዚስተንስ የሰው ህይወት ያለ እግዚአብሔር ምሕረት ማለት ሪዘርቭ ውስጥ የገባ መኪና ሪዘርቭ ውስጥ የገባ ሞተር በሰቀቀን የሚኖርበት ኢምፒቲ ላይፍ ማለት ነው። ባዶ በቃ እንትኑም ፊውሉ ምሕረት ብቻ ነው። ኖረ እኮ ነው ሌላው ነገር የሚመጣው። የሚያኖር ግን ምሕረት ነው የተባለው። የቀሩ ነገሮች በሙሉ ሰከንደሪ ናቸው። በሙሉ ከእግዚአብሔር ምሕረት ውጪ ያሉ ነገሮች ናቸው በሙሉ። ሌሎቹ ፍቅሩን አየው ካልክ እኮ አኑሮ ነው ያየው። ደግነቱን አየው እኮ አኑሮ ኑሩ ብሎ ነው ያየው። አሳለፈኝ እኮ አኑሮ አይደለም። በህይወቴ ላይ እንደዚህ ብለህ ስለ እግዚአብሔር የምታወራቸው ነገሮች በሙሉ እንድትኖር ከፈቀደው ከምሕረቱ የተነሳ ነው።